ታክሲ ውስጥ ካልከፈልኩ ብላችሁ ለያዥ ለገናዥ አስቸግራችሁ አታውቁም? የ20 ብር መንገድ 30 ብር በኪሳችሁ ይዛችሁ ለሶስት ሰው ካልከፈልኩ ብላችሁ ግግም ብላችሁ አታውቁም? እኔ አድርጌ አውቃለሁ። ለምንድን ነው እንደዚህ የምናደርገው? ምን አይነት ማህበረሰባዊ አመክንዮ አለ ከጀርባ? ሶሻል ሎጂኩ ማለት ነው ምንድን ነው? እንግዲህ ብዙ ጊዜ ታክሲ እንደተከፈለለት ሰው ሲከፈልለትም ደግሞ የዋዛ ሰው እንዳልመስላችሁ በግርግር ነው የሚከፈልልኝ እና ከዛ ያካበትኩትን ልምድ ተጠቅሜ እቺን ከጀርባዋ ያለችውን ማህበረሰባዊ አመክንዮ ላስረዳችሁ። በዋነኝነት ይሄ ታክሲ መክፈል ላይ ብቻ አይደለም የሚታየው። ካፌ ውስጥ፣ ሬስቶራንት ውስጥ የሆነ ነገር ከሰው ጋር ተጠቅማችሁ ስትነሱ እኔ እከፍላለሁ አንተ ትከፍላለህ የሚለው በጣም እንደ ሪቹዋል ነው እና ሰው ግር አይለው ሲያየው። እና ምንድን ነው ከዚህ ጀርባ ያለው ብላችሁ ካሰባችሁ 3 ነገሮች አሉ። ቶሎ ቶሎ ልንገራችሁ። አንደኛው ይሉኝታ ነው። ሁለተኛው ደግሞ የክብር ጉዳይ ነው። ሶስተኛው ደግሞ ስትራቴጂካዊ ነው፣ ለሰው ማሰብ የሚባለው ነገር ማለት ነው። ከዛ በፊት ምሳሌ ልስጣችሁ። የሆነ አሜሪካዊ ከውጭ ሀገር መጣና አንድ ኢትዮጵያዊ ከተማውን እያሳየው በታክሲ ነበር የሚሄዱት። ከዛ ፈረንጁ ዝርዝር ብር ስለነበረው የመጀመሪያው ቀን ሲከፍል ኢትዮጵያዊው ለትሚ ፔይ እኔ ነኝ የምከፍለው እያለ ሱሪውን ጃኬቱን እንደባበሰ ማለት ነው። የጎረቤቱን ላሳይቃል። ከዛ በነጋታው ልክ ሌላ ቦታ ሊሄዱ ሲሉ ታክሲ ሲይዙ ፈረንጁ አስቀድሞ ቱዴይ ዩ ፔይ አይ ውል ሰርች አለው። እኔ ልፈልግ አንተ ክፈል አለው። እና ያው ሪቹዋል እንደሆነ ፈረንጁ ገብቶታል። ኤግዛክትሊ ፓርቲሲፔት ለማድረግ ቢከብደው ምንድነው ፖይንቱ? አንደኛ ከማህበረሰብ ደረጃ ከማህበረሰብ ደረጃ ስናይ ሶሻል ስታተስ ነው፣ ማህበረሰባዊ ቦታ ነው። ምን ማለት ነው? የሚከፍል አይነት ሰው ነው ለመባል ነው። ጀነረስ ሆኖ ለመታየት ነው። ግብዝነት በተሞላበት መንገድ አይደለም። ኢን ሪል ሴንስ። በሌላ መንገድ ምንድን ነው በእኛ ማህበረሰብ በኢትዮጵያ የማህበረሰብ አርኪቴክቸር ውስጥ መልካም መሆን ከባለጠግነት ጋር የሚያገናኘው ነገር የለም። ሀብታም መሆን የለብህም መልካም ለመሆን። ጀነረስ መሆን ቶታሊ ከዌልዝ ጋር አይገናኝም። እንዲያውም ጭራሽ ሀብታም ሆነ ንፉግና መጥፎ ልትባል ትችላለህ። ድሃ ሆነ ግን እንደ መልካም ሰው ልትታይ ትችላለህ። እሱ ከፋይ ነው። እሱ ሰዎችን ከፊቱ የሚያስቀድም ነው። ሶሻል ስታተስ ነው። መልካምነትን ትጎናጸፋለህ። የምትከፍለው ዋጋ ትንሽ ቢሆንም ከማህበረሰቡ የምታገኘው ሪስፖንስ ግን ትልቅ ይሆናል። ስለዚህ ሶሻል ስታተስ ነው የሚከፍል አይነት ሰው ሆኖ ለመታየት ማለት ነው። ስታተስ ሶሻል ካረንሲ ነው። ስለዚህ ይሄን በማህበረሰባዊ ደረጃ እናየዋለን ማለት ነው። በግለሰብ ደረጃ ስናይ ደግሞ ከግለሰብ ስነ ልቦና አንጻር ከይሉኝታ ጋር ይገናኛል። ይሉኝታ የምንለው ማህበረሰባዊ ጫና ማለት ነው። ሶሻል ፕሬዠር ነው። ስፔሲፊክ ወይ አክት እንድናደርግ እንድንኖር ኤክስፔክቴሽን አለና ሰው ምን ይለኛል የሚለው ማለት ነው። ራሳችንን በሌላኛው ሰውዬ አይን ውስጥ እናያለን እና ያ ሞስት ኦፍ አስ ኢንተርናላይዝ አድርገው ነው ውስጣችን እንደ ህሊና ነው የሚቀመጠው። ስለዚህ እንደው ራሳችሁ የምታስቡ ሰው ሲከፍልላችሁ ዝም ብላችሁ በቃ ምን አገባኝ አይ እኔ ልክፈል ምናምን ሳትሉ ስትቀሩ የሚሰማችሁን ስሜት አስቡ። you will feel bad about yourself። ከዛ ግን የምትከፍሉት ነገር ሳይኖራችሁ ራሱ ልክፈል ብላችሁ ተፍ ስትሉ ጃኬት ኮታችሁን ስዳብሱ የጎረቤት ስዳብሱ የሚሰማችሁ ሪሊፍ አለ። አይ ዝም ብሎ አይደለም የከፈለልኝ ለመክፈል ሙከራ አድርጌያለሁ የሚለው ማለት ነው። ብሩ ባይኖርም ሪሊፍ አለው። ይሉኝታ ኢንተርናላይዝድ የሆነ ሶሻል ሎው ነው።
ሰው ባይኖር ራሱ ማለት ነው። ሰው ባይኖር አንተና ሰውየው ብቻ ነው ራሱ ኖረ ሰው ሳያይ ስቲል በውስጥ የሚጨንቅ ነገር አለ። አንኮምፎርተብል የሚያደርግ ነገር አለ። ሌላኛው ሶስተኛው ያልኩት ስትራቴጂካዊ ነው። ስትራቴጂካዊ ነው ስንል ዛሬ መክፈል የማትችል ከሆነ ምን ትላለህ? እኔ ቀጣዩን እከፍላለሁ፣ ሌላ ጊዜ እከፍላለሁ። ይሁን እሺ በቃ አንተ ክፈል፣ እኔ ሌላ ጊዜ እከፍላለሁ። ይሄ ሪሌሽንሺፑ የዛሬ ብቻ እንደሆነ ሳይሆን ማህበረሰባዊ እንትን አብሮነትን የሚያሳድግ ነው፣ ትብብርን የሚያሳድግ ነው። ሶ ዘ ሪሌሽንሺፕ ዊል ኮንቲኒው ላይክ በኋላ እኔ እንደዚህ ያደርጋለሁ እኔ ተራ በኋላ ነው የሚለው ማለት ነው። ስለዚህ ከማህበረሰብ አንጻር ልታዩት ትችላላችሁ። ሶሻል ስታተስ ነው የሚከፍል አይነት ሰው ድሃ ብትሆንም መልካም መሆን ትችላለህ። ድሃ ብትሆንም ጀነረስ መሆን ትችላለህ። ሌላኛው ደግሞ ይሉኝታ ነው። ሶሻል ፕሬርን ኢንተርናላይዝ ያደረግንበት መንገድ እና ከሱ አንጻር የምናደርጋቸው ድርጊቶች ናቸው። ባትከፍልም መክፈል አለመሞከር ራሱ ሰም ካይንድ ኦፍ ጊልት ይዞ ይመጣል። ሰም ካይንድ ኦፍ ጥፋተኝነት። ሌላኛው ስትራቴጂካዊ ነው። ማህበረሰባዊ መተሳሰርን ያዳብራል፣ ያጎለብታል። ያው እንደዚህ አይነት ካልቸሮች ምናልባት በዚህ በእኛ ሴንስ ባይሆንም ኤግዛክትሊ በጃፓን እና በአረቦቹ ጋር እናገኛለን። ግን አንድ እንትን የሚገርመው ነገር ይሄ የማህበረሰብ አሁን ያልነው በካፌም ሊሆን ይችላል፣ በታክሲ ሞስት ኦፍ ዘ ታይም ግን ታክሲ ውስጥ እናገኛለን። ቁጭ ብላችሁ አይታችሁ ከሆነ ምንድን ነው ይሄ አሁን በቅርቡ የጀመረ ሳይሆን የድሮ ባህል ነው። በተለያዩ ማህበረሰቦች ውስጥ የምናገኘው ነው። ከአውዱ አልፎ የኖረ ማህበረሰባዊ እሴት ነው ልበል፣ ካልቸር ነው እና ያኔ ይሄ ካልቸር የነበረበት ጊዜ የምትከፍለው ዋጋ ትንሽ ከማህበረሰቡ ዘንድ የምታገኘው ዋጋ ግን ብዙ የነበረበት ዘመን ነው። ለምሳሌ ታክሲ ብትከፍል ትንሽ ብር ነው የምትከፍለው፣ ግን የምታገኘው ከማህበረሰቡ ዘንድ የምታገኘው ሪኮግኒሽን እና ዋጋ ትልቅ ይሆን ነበር። አሁን ግን ታክሲ ውስጥ ታክሲ ልክፈል፣ ኦፍኮርስ ሪቹዋሉ እኮ አለ። ሁሉም እኮ ፐርፎርማንስ እንደሆነ ያውቃል። ግን አለማድረጉ ውስጥን የሆነ ነገር እንዲሰማ ያደርጋል። ፐርፎርም ማድረጉ ደግሞ ሪሊፍ ይሰጣል። አይ ኔጎሽየትድ የሆነ ሰብሚሽን ማለት ነው። አሁን ግን ታክሲ ላይ ልክፈል ካልክ 70 ብር 80 ብር ትዳርን ነው የሚበትነው፣ ግን ስቲል አለ። ስለዚህ አሁን ላይ ለምሳሌ ካፌና ሬስቶራንት ላይ ቢል መካፈል፣ ግማሽ እንክፈል፣ ተጋግዘን እንክፈል የሚባሉት ነገሮች አሉ። ድሮ እንደዚህ አይደለም። ድሮ ግብር የሚባል ነገር ነበረ። ሰውን ሰብስቦ ማብላት ማጠጣት ነበረ። አሁን እሱን አፎርድ አናደርግም። ባህሉ ባይቀርም የአውድ ሲቀር ባህሉ ባይቀርም ወደ ታክሲ መክፈል፣ ሻይ መክፈል ምናምን ሆኗል። ኔጎሽየትድ ነው። ስለዚህ ካያችሁ ማህበረሰባዊ ፍቅርን ፐርፎርመንስ ቢሆንም ዋርምዝ አለው፣ ፍቅር አለው፣ ደግነትን ያሳያል፣ ስለሌላው ያስባል የሚል እይታን ለሰው ይሰጣል። ስለዚህ መዋደድን መፈቃቀርን ያመጣል። ኦልዞ አሁን ባለንበት የኢኮኖሚክ ኮንቴክስት በዚህ አይነት ኢኮኖሚክ ኮንቴክስት ውስጥ ፕራክቲስ የሆነ አይደለም። ኢን ዘ ፓስት በጣም ቺፕ ነገሮችን አፎርድ ማድረግ የሚቻልበት ባህል ውስጥ ነው፣ ማህበረሰብ ውስጥ ነው፣ ጊዜ ውስጥ ነው፣ ኢኮኖሚ ውስጥ ነው። አሁን ፐርፎርማንሱ አለ፣ ሪቹዋሉ አለ፣ ግን የሚያስከፍለው ዋጋ ከፍ ያለ ነው። ታክሲ መክፈል ራሱ በጣም ከባድ። ብቻ ምን ለማለት ነው ይህን ሁሉ ያልኩት? ይሄ ካልከፈልኩ የሚለው ግብዝነት አይደለም። ብዙ ሰው እንደዚህ ይላል ነው። ኮምፕሌክስ እና ዲፕ ነው። ከይሉኝታ ጋር ማህበረሰብ ዘንድ ከምናገኘው ቦታ ጋር እና ስትራቴጂካዊ የሆነ ማህበረሰቡ አንድ ላይ እንዲኖር የሚያደርገው በዋነኝነት ደግሞ ሜምበርሺፕ ማርከር ነው። በሌላ መንገድ እንደዚህ አይነት ካልቸርን ፕራክቲስ የማያደርግ ሰው ከኛ ወገን እንዳልሆነ ለመለየትም ቀላል ነው። ልክ እንደ ፈረንጁ ማለት ነው። ወይም ደግሞ ስትከፍልለት ዝም ብሎ ቁጭ የሚል ከሆነ ኦፍኮርስ ዌስተርኑ ጋር ሄዳችሁ ልክፈልልህ ካልከው እንደ ስድብ ይቆጥረዋል። እንደው እንግዲህ ታክሲ ላይ ካገኛችሁ ክፈሉልኝ ለማለት ነው።